የኤርትራ ስውር ፍጻሜ። በዕድሜ የገፉ ተጋዳሊት ሲያልቁ ወጣት ትውልድ ምን ይወርሳል? የሀገሪቱ የወደፊት እጣ ፈንታ። ኤርትራ ወደየት ወደየት? የህግደፍ አመራር መሳሳትና የተተኪዎች እጦት ለቀጣዩ ትውልድ ያለው ፈተና። በፕሬዝዳንት ኢሳያስ አፈወርቂ የሚመራው የህዝባዊ ግንባር ለዲሞክራሲ እና ፍትህ ህግደፍ ከፍተኛ አመራሮች ቁጥር እየቀነሰ መምጣቱ የሀገሪቱ የወደፊት እጣ ፈንታ ከጊዜ ወደ ጊዜ አጣብቂኝ ውስጥ ከቶታል። ሁሉን ተቆጣጥሮ የመጣው የተጋዳላይ ሊቅ መጥፋትና ወጣቱ የወርሳይ ትውልድ ከፖለቲካ ተሳትፎ መገለሉ ያመጣው ትልቅ ችግር። በጦርነት ጊዜ ከዳበረው ከሻዕቢያ የወረሰው ስርዓት እንዴት ተቋማዊ ለውጥን ገድበው ለፕሬዝዳንት ኢሳያስ ብቸኛ ስልጣን መንገዱን ጠረገ? የአስመራ ዩኒቨርሲቲ መዘጋት፣ የሲቪል ማህበራት መወገድና ወጣቶች በቁጥጥር ስር መዋል የፈጠረው የብቃት ክፍተት ከፍተኛ ነው። የኢኮኖሚ ጥገኝነት፣ ህድሪ ትረስት እና የቀይ ባህር ንግድ ኮርፖሬሽን የሚባሉ የፖለቲካ መዋቅሮች ለምን ብሔራዊ ልማትን አገዱ? በስደት ላይ ያለው የተማረው ትውልድ ተበታትኖ መቅረቱና ከሀገር ውስጥ አስተዳደር ጋር ያለው ርቀት በሽግግር ጊዜ ትልቅ ችግርን ፈጥሯል። ይህን ቪዲዮ እስከ መጨረሻው ይመልከቱና ኤርትራ የሚጠብቃትን ፈተና ይረዱ። ውድ ተመልካቾቻችን፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። የህዝባዊ ግንባር ለዲሞክራሲና ፍትህ ህግደፍ ከፍተኛ አመራሮች ቁጥር እየቀነሰና ሀገሪቱን የመሰረተው ትውልድ የፖለቲካ ዘመኑ ማብቂያ ላይ በመድረሱ የኤርትራ የወደፊት እጣ ፈንታ ከጊዜ ወደ ጊዜ ግልጽነት የጎደለው እየሆነ መጥቷል። በፕሬዝዳንት ኢሳያስ አፈወርቂ መሪነት ኤርትራን ሲያስተዳድር የቆየው ይህ ፓርቲ ከኤርትራ ህዝብ ነጻነት ግንባር ኢህነግ የተገኘ ሲሆን ለዘመናት በዘለቀው የትጥቅ ትግል ወቅት የተፈጠሩ ብዙ አመለካከቶችን፣ የአሰራር ዘዴዎችና ተስፋዎች መጥተው ነበር። ህግደፍ አስተዳዳሪ አካል በሆነ ጊዜ በሀገሪቱ ውስጥ ያሉ ሁሉንም የህይወት ዘርፎች የሚቆጣጠርና ተቋማዊ ለውጥን የማይፈቅድ ጠንካራ ስርዓት ውስጥ ገብቶ ጸና። ሻዕቢያ በ1991 አስመራ ሲገባ ኤርትራን ወደ ስኬታማ መንገድ ሊመሩ የሚችሉ ብቃት ያላቸው ግለሰቦችን ያቀፈ ነው ብለው ብዙዎች ያምኑ ነበር። ከነጻነት በኋላ ባሉት የመጀመሪያ ዓመታት አሁንም ተስፋ የሚታይበት ስሜት ነበር። የኤርትራ ማህበረሰብ እውነተኛ መንግስትን የመገንባት ምዕራፍን ይጠባበቅ ነበር። ሆኖም ግን ከዚያ በኋላ ያ ተስፋው ቀስ በቀስ እየተወገደ ሄደ። በኤርትራ ጣፈንታ ስጋታቸውን የገለጹ በአመራሮች ተሳደዱ። ቁጥጥሩ እየጠነከረ ሄዶ ተስፋ የተጣለበት አመራር በአንድ ሰው ተተካ። እሱም የ79 ዓመቱ ኢሳያስ አፈወርቂ ነው። በንቃት በጽናትና በመከላከያ አስተሳሰብ ላይ የተመሰረተ የሀገሪቱ መሪ ማዕቀፍ ሆነ። ስርዓቱን ለተቋማዊ እድገት ከመስጠት ይልቅ ለታማኝነት ቅድሚያ በመስጠቱ የፖለቲካውና የማህበራዊው ምህዳር ጠበበ። በታጋዩ ትውልድና በወጣቱ ወርሳይ ትውልድ መካከል ያለው ልዩነት ከዓመት ወደ ዓመት እየሰፋ ሄደ። ህግደፍ ስልጣኑን የገነባው በተዋጊዎቹ ምሳሌያዊ ቅርስ ላይ ሲሆን በትውልዱ ተዋረድ አናት ላይ ያስቀመጣቸው ትግላቸው የሀገሪቱ ህጋዊነት መሰረት ሆኖ አገልግሏል። እናም ወጣቶች ያለ ነጻነት እንደ ወራሽ የሚቆጠሩበትን ስርዓት ለማስረዳት ጥቅም ላይ ውሏል። ወርሳይ ወጣቶችን ከትምህርትና ከኢኮኖሚያዊ መስኮች የሚገድብ መዋቅር ውስጥ እንዲዋሃድ አደረጓቸው። አወቃቀሩ ወጣቶችን ከብሔራዊ አገልግሎት ጋር የተቆራኘና የተቋቋመውን ስርዓት ሊፈታተኑ የማይችሉ የፖለቲካ ግንዛቤ ማዳበር የማይችሉ ጥገኛ ቡድኖች አደረጋቸው። የትምህርትና የስራ ዕድሎች ማጣት ወጣት ኤርትራውያንን አማራጮችን እንዳያገናዝቡ አደረጋቸው። ኤርትራ አዲሱ ትውልድ መንግስት ለማስተዳደር የሚያስችል ክህሎት ወይም ልበ ሙሉነት እንዲያገኝ የሚያስችል አሰራር አልሰራችም። የሀገሪቱ ጣፈንታ ለአሮጌው ቡድን ብቻ የተሰጠ ነው። ከጊዜ በኋላ ይህ ስርዓት የመንግስትን መሰረት ከህልውና ውጭ የሚያደርግ ነው። ወደፊት ለሚነሱ መሪዎች ስልጠና ሊሰጡ የሚችሉ ተቋማት ደክመዋል ወይም ፈርሰዋል። የሀገሪቱ የአእምሮ ማዕከል የነበረው አስመራ ዩኒቨርሲቲ ተበትኗል። የሲቪል ማህበራት ተወግደዋል። ገለልተኛ ሚዲያ የለም። ፕሬዝዳንት ኢሳያስ 79 ዓመታቸው ነው። ከኤርትራ የግዛት ታሪክ በላይ በስልጣን ላይ ቆይተዋል። ግለሰቡ ሀገሪቱን እድሜ ብቻ ሳይሆን በስልጣን የቆዩበት እድሜ ጭምር ከሀገሪቱ እድሜ በላይ ነው። በዙሪያቸው ያሉ ብዙዎች ከፍተኛ ባለስልጣናት ታጋይ ከሚባለው ትውልድ የተወጣጡ ናቸው። በፖለቲካ ቢሮ፣ በጸጥታ ተቋማትና በመንግስት አካላት ውስጥ ያሉትን ቁልፍ ቦታዎች በእነሱ የተያዙ ናቸው። የስራ ዘመናቸው ከጦርነቱ ጊዜ ጀምሮ ከዚህ በኋላ እስካለው ማዕከላዊ መንግስት ድረስ የተዘረጋ ረጅም እድሜ ነው። አሁን እያረጁ በመሆኑ በስርዓቱ በተመሳሳይ ጊዜና ወቅት ስልጣን ይዘው የነበሩ ግለሰቦችን እያጣ ነው። ለወደፊት ዝግጅት አለመደረጉ ፈተና ሆኗል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል ስለ ከፍተኛ ወታደራዊና የፓርቲ ሰዎች ሞት በተደጋጋሚ የሚሰጧቸው መረጃዎች ይህንን ያንጸባርቃሉ። እነዚህ መግለጫዎች የሰዎችን ማለፍ ብቻ ሳይሆን ተተኪ የሌለው በእድሜ በገፉ ልሂቃን ላይ የተመሰረተ የፖለቲካ ስርዓት የመሰባበር አደጋን ያመለክታል።
ኤርትራ አሮጌውን ስርዓት በመሸኘትና የፖለቲካ ክህሎት እንዳያውቅ በተከለከለ ትውልድ ውስጥ እየተጓዘች ነው። ሀብትን በአስተዳዳሪዎች በማሰባሰብ ህዝቡ ገለልተኛ ኢኮኖሚያዊ እንቅስቃሴ ተነፍጓል። ወጣቱም በህልውና ስልቶች በተሰጠው ኢኮኖሚያዊ ገጽታ ወርሷል። በቆላማው አካባቢ የሚገኙ ማህበረሰቦች፣ ሙስሊሞችና ትግሬ ያልሆኑ ህዝቦች አሁን ባለው ስርዓት ውስጥ ለረጅም ጊዜ የመገለል ሰለባ ሆነዋል። ይህ አንዱ የወደፊት ስጋት ነው። በስደት ላይ ያለው ተቃዋሚ ለብዙ ዓመታት ከመንግስት ተቋማት የራቀ በመሆኑ የፖለቲካ ብቃትና ሀገራዊ ስሜትን አሳጥቶታል። ብዙ የተማሩ ወጣቶች በውጭ ሀገር የሚኖሩ ሲሆን የኤርትራ ራዕዮች በነፃነት የሚገለጹበት ብቸኛው ቦታ ሲሆን፣ ይህ ርቀት ግን ተጽዕኖአቸውን አዳክሞታል። በውጫዊው የፖለቲካ አስተሳሰብና በውስጣዊው የፖለቲካ ገደብ መካከል ያለው ይህ ርቀት ትልቅ ክፍተት ይፈጥራል። አሮጌው አመራር እድሜው እየገፋ በሄደ ቁጥር ኤርትራ ለብዙ አስርት ዓመታት እድሳትን ያልተቀበለ ስርዓት እየተጋፈጠች ነው። የተቋማት እድገት አለመኖር፣ የተማሩ ወጣቶች ወደ ውጭ መሰደድና በፖለቲካ ላይ ያለው ጥብቅ ገደብ ግዛቱን የከፋ ችግር ጋርጦበታል። ይህ ቁጥጥር ሲስላላ ደግሞ ቀጣዩ ትውልድ ሰፊ ፈተናዎች ይገጥመዋል። እናም በሀገሪቱ ኢኮኖሚያዊ፣ ተቋማዊና ማህበራዊ ገጽታ ላይ ጫናዎች ይበረታሉ። የሚወርሰው ትውልድ ለጥያቄዎቹ መልስ ለመስጠት በቂ ያልሆነ ሲሆን፣ እንዲህ ያለው ወቅት የሚፈልገውን ብቃት ለማዳበር እድል ማመቻቸት ይጠበቃል ይላል ከሆርን ሪቪው የተወሰደ ጥናት ነው። ለዛሬው እዚያ በቃን። በቀጣይ ቪዲዮ እስክንገናኝ ቸርን ሰንብት።